ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን እየገጣጠምን ባለ ሁለት ሆሄ ቃላትን እያነበብን የምንለማመድ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ነው። ከዚህ በተጨማሪ በኦንላይን መማር ወይም ደግሞ ልጆቻችሁን ማስተማር የምትፈልጉ ቪዲዮ ላይ ባለው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በኦንላይን እናስተምራለን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እንግዲህ ለማንበብ መጀመሪያ ፊደላቶቹን ለያይቶ መጥራት፣ ከዛ አንድ ላይ እንትን ማለት ነው። መለየት፣ አንድ ላይ መጥራት። እቺ ማናት? ሀ ሀ። እቺኛዋ ማናት? ና። አንድ ላይ ሀና ሀና ብለን እናነባቸዋለን። እሺ እነዚህ እቺ ማናት? ሰ ናት። ሰ። እቺ ማናት? ጠ ሰጠ ሰጠ ብለን እናነብ። ሰጠ ሰጠ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ወ። ይቺኛዋ ማናት? ር ር ናት። ወ ር ወር ወር። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ደ ደ። ያው እቺኛዋ ማናት? ግ ደ ግ ደግ ደግ ብለናል። ደግ። እሺ እነዚህ እቺ ማናት? እቺኛዋ ማናት? ግ ናት። ከዛ እቺ ሁለተኛ ፊደል ማናት? ብ። አንድ ላይ ግ ብ ግብ ግብ ብለን እናነባቸዋለን። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ጭ ናት። ጭ። ይቺኛዋ ማናት? ስ ጭ ስ። አንድ ላይ ጭስ ጭስ። እሺ በመቀጠል እነዚህ ናቸው። ያው ይቺ ፊደል ማናት? ለ ናት። ለ። እሺ ይቺኛዋ ማናት? ማ ማ። አንድ ላይ ስናነባቸው ለማ 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 እንላቸዋለን። እሺ እነዚህ ይቺ ማናት? መ ናት። መ። ይቺኛዋ ማናት? ሪ መ ሪ መሪ መሪ መሪ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ካ ናት። ካ። ይቺኛዋ ማናት? ባ ካ ባ ካባ ካባ። እሺ ዘን እነዚህ ይቺ ማናት? ዶ ናት። ዶ። ይቺ ማናት? ሮ ዶ ሮ ዶሮ ዶሮ። እሺ እነዚህ ይቺ ማናት? ወ። በመቀጠል ይቺኛዋ ማናት? እስቲ አንብቡልኝ። ና ናት። አንድ ላይ ሲነበቡ ወና 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 ብላችሁ ታነባላችሁ። እንዳልኳቸው እንደሚጠበቅባቸው መጀመሪያ ፊደሎችን እያንዳንዳቸውን መለየት፣ ፊደሎችን ከለያችሁ በኋላ ደግሞ አገጣጥማችሁ አንድ ላይ መጥራት ነው። ወና። አሁን እቺ ወ አልኩኝ፣ ከዛ ና አንድ ላይ ወና ብዬ አነባለሁ። ወና ወና ብለን እናነባቸዋለን ማለት ነው። እሺ በመቀጠል እነዚህ ናቸው። ይቺ ማናት? በ ናት። በ። ይቺኛዋ ላ በላ በላ ብለን እናነባለን። በላ። እሺ እነዚህ ይቺ ማናት? ሰ ናት። ይቺኛዋ ማናት? ራ ሰራ ሰራ ሰራ። እሺ እነዚህ ይቺ ማናት? ቀ ናት። ቀ። ይቺኛዋ ማናት? ባ ቀ ባ
ቀባ ቀባ። እሺ እነዚህ የመጀመሪያ ፊደል ማናት? እቺ ጸ እቺ ጸ ና ጸና ብለን እናነባለን። ጸና። እሺ ወደ እነዚህ ስናልፍ ይቺ ማናት? ሉ ይቺ ል አንድ ላይ እስቲ አንብቡልኝ። ሉ ል ሉል ሉል ብለን እናነባቸዋለን። ሉል። እሺ በመቀጠል እነዚህ ናቸው። እሺ ይቺ ማናት? ሄ ናት። ሄ ይችኛው ማናት? ደ ደ ሄ ደ ሄደ ሄደ ብለን እናነባታለን። ሄደ። እሺ ዘን እነዚህ ናቸው። ይቺ ማናት? ስ ስ ይችኛው ማናት? ም አንድ ላይ ስም ስም ብለን እናነባቸዋለን። ስም። እሺ በመቀጠል ወደ እነዚህ ስናልፍ ይቺ የመጀመሪያ ፊደል ማናት? ላ ናት። ከዛ ይችኛው ማናት? ም ላ ም ላ ላ። እሺ እነዚህ ይቺ ማናት? ቀ ይቺ ማናት? ና ቀና 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 ብለን እናነባቸዋለን። እሺ እነዚህ ይቺ ማናት? ራ ናት። ራ ከዛ ይችኛው ማናት? ት ት ናት። ራ ት ራት ራት ብለን እናነባለን። ራት። እሺ እነዚህ ይቺ ማናት? ባ ከዛ ይችኛው ማናት? ዶ ባዶ ባዶ ባዶ። እሺ እነዚህ ይቺ ማናት? ፊ ናት። ፊ እሺ ይችኛው ማናት? ት ናት። ፊት ፊት ፊት። እሺ እነዚህ ይቺ ማናት? ሳ ናት። ሳ ዘን ይቺ ማናት? ር ሳ ር ሳር ሳር ብለን እናነባለን። እሺ እነዚህ ይቺ ማናት? ቀ ይችኛዋ ማናት? ይ አንድ ላይ ቀ ይ ቀይ ብለን እናነባቸዋለን። አሁን መርሳት የሌለባችሁ ነገር ምንድን ነው? መጀመሪያ ላይ ፊደሎቹን መለየት እያንዳንዳቸው። ከዛ ፊደሎችን ከለያችሁ በኋላ አያይዛችሁ ወይም አንድ ላይ አድርጋችሁ ማንበብ። ምሳሌ አሁን እዚች ጋር ስንሄድ እነዚህን እስቲ አሁን ስናነብ ምንድነው ማድረግ ያለብን? ይቺ ማን በ አይደለች? በ እንላለን። ከዛ ይችኛዋን ደግሞ ማናት ፊደሏ እንለያለን። ሬ ናት አይደለ? በና ከዛ ይቺ ሬ በሬ በሬ ብለን እናነባለን። በሬ በሬ ብለን እናነባለን። እነዚህ ይችኛዋ ማናት? ፍ ነው። ከዛ ይችኛዋ ደግሞ ማን እንላታለን? ሬ ፍ ሬ ፍሬ ፍሬ። ይቺ ማናት? ይችኛዋ ተ ተ። ይቺ ማናት? ራ ተራ 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 ብለን እናነባለን ማለት ነው። እሺ በመቀጠል ወደ እነዚህ ስናልፍ ይችኛዋ ማናት? ይቺ ሆ ናት። ሆ። ይችኛዋ ማናት? ጂ ሆ ጂ ኮት ኮት።
ያው መጀመሪያ ፊደሎችን ለየን፣ ከዛ አንድ ላይ ይዘን አነበብናቸው። እሺ ወደ እነዚህ ስናልፍ እስቲ ይቺ ማናት? ይቺ ፊደል ሩ ናት። ከዛ ይችኛው ማናት? ዝ። አንብቧቸው እስቲ ሩ ዝ ሩዝ ሩዝ ብለን እናነባቸዋለን። ሩዝ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ይቺ ረ ናት። ረ። ከዛችኛው ማናት? ዳ። ረ ዳ ረዳ ብለን እናነባለን። ረዳ ረዳ። በመቀጠል ወደ እነዚህ ስናልፍ ይቺ ማናት? መ ናት። መ። ይችኛው ማናት? ና። መ ና መና መና መና። እሺ እነዚህ ይችኛው ማናት? ይቺ ማ ናት። ማ። ከዛ ይችኛዋ ደግሞ ማናት? ር። ያው ይቺን ማ አለ፣ ይችኛዋ ደግሞ ር ናት። አንድ ላይ ስናነባቸው የሚሆን ማ ር ማር ማር ብለን እናነባለን። እሺ እነዚህ ይቺ ማናት? ሮ ናት። ሮ። ይችኛዋ ማናት? ጠ ናት። ሮጠ ሮጠ ሮጠ። እሺ እነዚህ ይቺ ማናት? ክ ናት። ክ። ይችኛዋ ብ ብ ክ ብ ክብ ክብ ብለን እናነባለን። እሺ እነዚህ ይቺ ማናት? ቤ ናት። ቤ። ከዛ ይችኛዋን ት። እስቲ አንብቡልኝ። ምን ብለን እናነባቸዋለን? ቤት ቤት ብለን እናነባቸዋለን። ቤት ቤት ብለን እናነባቸዋለን። ሰው እስቲ ደግሞ ምን ያክል አስታውሳችኋል የሚሉ ከነዚህ ውስጥ 3 ቃላቶችን መርጬ ልጠይቃችሁ። ለምሳሌ ከነዚህ ውስጥ እነዚህን ልጠይቃችሁ። እስቲ እነዚህን አንብቡልኝ። የመጀመሪያ ፊደል ማናት? እቺ ካ ናት። ይችኛው ማናት? ባ። አንድ ላይ ካባ ካባ ካላቸው ልክ ናቸው ማለት ነው። እሺ በመቀጠል እነዚህን ልጠይቃችሁ። ይቺ ማናት? እሺ ይችኛው ማናት? ሁለተኛ ላይ እሺ አንድ ላይ ምን ብለን እናነባዋለን? ራት ራት ብላችሁ ካነበባችሁ ልክ ናችሁ ማለት ነው። ራት። እሺ በመቀጠል መጨረሻ ይቺ ልጠይቃችሁ። እስቲ ይቺን አንብቡልኝ። የመጀመሪያ ፊደል ማናት? እሺ ሁለተኛ ፊደል ይቺ ማናት? እሺ አንድ ላይ ቤት ቤት ብላችሁ ካነበባችሁ ልክ ናቸው። በዚህ አይነት መንገድ ተለማመዱ። በዚህ አይነት መንገድ ተለማመዳችሁ በአጭር ጊዜ ብቁ ትሆናላችሁ። በኦንላይን ብትማሩ ደግሞ የበለጠ በጣም በአጭር ጊዜ ብቁ አንባቢና ጸሐፊ መሆን ትችላላችሁ። ከየትም ሀገር ሆናችሁ መማርና መከታተል ትችላላችሁ። እንዲሁም ህጻናት ልጆቻችሁን ማስተማር የምትፈልጉ ወላጆችም አናግሩን። ህጻናት ልጆችን በኦንላይን እናስተምራለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።